ሩሲያ በግሪንላንድ ጉዳይ አሜሪካን አስጠነቀቀች። አሜሪካ የቋሚ ነዋሪነት ቪዛ ሂደትን ኢትዮጵያን ጨምሮ በ75 ሀገራት ላይ ልታቆም መሆኗን አስታወቀች። ኢራን አሜሪካንን አስጠነቀቀች። ኡጋንዳም አጠቃላይ ምርጫዎችን አካሄደች። አየር መንገድ በአሁኑ በኢራን ሰማይ ከመጠቀም እየተቆጠበ መሆኑን ተገለጸ። ኤርትራ የኢትዮጵያ ጦርነት ለመጀመር ሰበብ እየፈለገ ነው ስትል አሳሰበች። በደቡብ ሱዳን ሰላም እንዲሰፍን አስቸኳይ ማስጠንቀቂያ ተሰጠ። ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለዩ። አሜሪካ የቋሚ ነዋሪነትን ቪዛ ሂደት በኢትዮጵያን ጨምሮ በ75 ሀገራት ላይ ልታቆም መሆኗን አስታወቀች። ውሳኔው ከፈረንጆች ጥር 21 2026 ጀምሮ ተግባራዊ የሚሆን ሲሆን ከኢትዮጵያ በተጨማሪ ኤርትራ፣ ግብጽ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ሩሲያ፣ ብራዚል፣ ፓኪስታን እና ታይላንድ ይገኙበታል። ውሳኔው ሊተላለፍ የቻለው ወደ አሜሪካ የሚገቡ ስደተኞች በመንግስት ድጋፍ ላይ ጥገኛ የሚሆኑበትን ሁኔታ ለመቀነስ በሚል የታለመ ነው። በሂደቱም የቪዛ መኮንን አመልካቾች የጤና ሁኔታ፣ የተቋም ክህሎት፣ የፋይናንስ አቅም በጥብቅ እንዲመረመር ቀደም ብሎ ትዕዛዝ ተላልፏል። President Donald Trump threatening once again to punish states with sanctuary cities by cutting federal funding. It's his third attempt to do so after being stopped by the courts in the past. He says local governments are refusing to comply with immigration officials. It breeds fraud and crime and all of the other problems that come. So we're not making any payment to anybody that supports sanctuary cities. ኢራን አሜሪካን አስጠነቀቀች። አሜሪካ በተቃዋሚዎች ላይ የሚፈጸመውን ግድያ በመቃወም ኢራን ላይ እርምጃ እንደምትወስድ እየገለጸች ባለችበት በአሁኑ ሰዓት ኢራን ጎረቤቶቿን አስጠነቀቀች። አሜሪካ ደግሞ በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿ የጥንቃቄ መመሪያ ማስተላለፏን ምንጮች አስታውቀዋል። አሜሪካ ጥቃት ከምትፈጽምባት ከሆነ ኢራን በጎረቤት ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ እንደምትመታ ማስታወቂያ መስጠቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ተናግረዋል። The uranium enrichment program in 3 of those sites, in Fordo, in Natanz and in Isfahan. And so the options that Trump is looking at right now, certainly military options are on the table. That's what the US White House press secretary said. ኡጋንዳ አጠቃላይ ምርጫ አካሄደች። ኡጋንዳ በአጠቃላይ ምርጫዋ በዛሬ ቀን አካሄዳለች። ዜጎች አዲስ ፕሬዝዳንትና የፓርላማ አባላትን ለመምረጥ ድምጽ ሰጥተዋል። ምርጫው በሀገሪቱ ማን እንደሚመራና ህጎች ማን እንደሚያወጣ የሚወስን በመሆኑ በጣም አስፈላጊ ነው። የጸጥታ ጥበቃም ጥብቅ የነበረ ሲሆን ብዙ ሰዎች ድምጻቸውን ለመስጠት ረጅም ሰልፍ ውስጥ ጠብቀዋል። ዓለም አቀፍ ታዛቢዎችም ምርጫውን ፍትሃዊና ሰላማዊ መሆኑን ለማረጋገጥ በቅርቡ እየተከታተሉ ነው። 1438 representing 76.25% of the total valid votes cast. Valid votes in total so far 5,194,338. አየር መንገዶች በአሁኑ የኢራን ሰማይ ስር ከመጠቀም እየተቆጠቡ መሆናቸው ተገለጸ። በኢራንና በእስራኤል መካከል ያለውን ወታደራዊ ውጥረት ተከትሎ ተዘግተው የነበሩ የአየር ክልሎች በይፋ ክፍት መደረጋቸው ቢታወቅም በርካታ ዓለም አቀፍ አየር መንገዶች በአሁኑ በኢራንና በኢራቅ ሰማይ ከመጠቀም እየተቆጠቡ መሆኑን ተገልጿል። እንደ ሉፍትሃንዛ፣ ኤር ፍራንስ እና ሲንጋፖር አየር መንገድ ያሉ ታላላቅ ኩባንያዎች የበረራ መስመሮቻቸውን አቅጣጫ በማስቀየር በረጅም ርቀት ጉዞ ላይ ይገኛሉ። ምንም እንኳን ኢራንና የኢራቅ ሲቪል አቪዬሽን ባለስልጣን ሰማያቸው ደህንነቱ የተጠበቀ መሆኑን ቢገልጽም አየር መንገዶች ግን ተለዋጭ የሆነውን ጸጥታ ሁኔታ በመስጋት በአማራጭ መንገዶች ለመጠቀም መርጠዋል። ይህ ውሳኔ በአየር መንገዶች ላይ ከፍተኛ ጫና እያሳደረ ሲሆን የአየር ክልሎችን ላለመጠቀም የሚደረገው አቅጣጫ የማስቀየር እርምጃ ለአንዳንድ በረራዎች ከ45 እስከ 1 ሰዓት ተኩል የሚደርስ ተጨማሪ በረራ ሰዓትን እየወሰደ ነው። When Iran shuts its skies, airlines must fly longer northern or southern routes. ኤርትራ የኢትዮጵያ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ስትል ከሰሰች። የኢትዮጵያ ፌዴራል ፖሊሲ ኤርትራ በአማራ ክልል ከሚንቀሳቀስ ታጣቂዎች የተላኩ የሺዎች የሚቆጠሩ ጥይቶችን ያዝኩ በማለቷ ተከትሎ የኤርትራ ጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ሲል ተከሰሰ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል
ለኢትዮጵያ ወንጀልና ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲል ምላሽ ሰጥተዋል። Civil war there between 2020 and 2022 led to hundreds of thousands of deaths. During the war, Eritrean forces crossed the border into Tigray to fight in support of በደቡብ ሱዳን ሰላም እንዲሰፍን አስቸኳይ ማስጠንቀቂያ ተሰጠ። የአውሮፓ ህብረት የልኡካን ቡድንና የተለያዩ ሀገራት ዲፕሎማሲ በደቡብ ሱዳን ያለውን የሰላም እጦት አስቸኳይ መፍትሄ እንዲያገኝ ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። የልኡካን ቡድኑና የውጭ ሀገራት መልእክተኞች በጋራ ባወጡት መግለጫ በምስራቅ አፍሪካ አገሪቱ በደቡብ ሱዳን ባለው የሰላም ሁኔታ ላይ ከባድ ስጋት እንዳላቸው ገልጸው ችግሩን ለመፍታት ፈጣን እርምጃ እንዲወስዱ ጥሪ አቅርበዋል። የልኡካን ቡድኑ ፕሬዝዳንት ሳልቫኪር እና ምክትል ፕሬዝዳንት ሪክ ማቻር በመላው አገሪቱ ሁሉንም አቀፍ የሰላም ሂደት እንዲጀምሩ በአጽንኦት አሳስበዋል። From exile in South Africa as the first of the vice ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነጻነት ባጋጠመው ድንገተኛ ህመም ነው ዛሬ ረፍት ላይ በዚህ ዓለም የተለየው። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት በሌሎች የጥበብ ስራዎች ውስጥ ተሰማርቶና ተወዳጅ የሆነ የጥበብ ሰዎች አንዱ የሆነ ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበረ። በኢቢኤስ ቴሌቪዥን ማናጀርና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛለን በማለት መግለጫ አውጥተዋል። በሀገር ስም የተሰየመ አዲስ አበባ ሰፈር ስም ጥቀስ። እንግሊዝ ኤምባሲ። ሁለተኛ እንዳታመጣብኝ። እኔ ለቤተሰቦቹ ነው ነገር እንዳታመጣብኝ፣ አይቻልም። ሁለተኛ እንዳታመጣብኝ። በቃ ነግሬሃለሁ። ሩሲያ በግሪንላንድ የአሜሪካን አስጠነቀቀች። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን የአሜሪካ ግዛት ለማድረግ የጀመሩትን እቅድ የሚቀጥሉ ከሆነ ይህ ድርጊት ለዓለም ፍጻሜ መጀመሪያ ሊሆን እንደሚችል ሩሲያ ማስጠንቀቂያ ሰጠች። የሩሲያ ጠፈር ኢንጂነር የቀድሞ ኃላፊና የቀድሞ ምክትል ጠቅላይ ሚኒስትር ሴኔተር ዲሚትሪ ሮሃዚን እንደገለጹት የአሜሪካ ግሪንላንድን ለመቆጣጠር የምታደርገው ጥረት ጎልደን ደም ከተሰኘው የሚሳኤል መከላከያ ስርዓት ጋር የተያያዘ ነው ብለዋል። አሜሪካ ግሪንላንድን ወደ ራሷ በመቀላቀል በሩሲያና በቻይና ላይ የኒውክሌር የበላይነት እንዳገኘች ካመነች ይህ ሁኔታ ዓለምን ወደማይቀለበስ ጥፋት ሊመራ እንደሚችል ሴናተሩ አስገንዝበዋል። Right now, we are going to do something on Greenland, whether they like it or not. Because if we don't do it, Russia or China will take over Greenland, and we're not going to have Russia or China as a neighbor. Okay? If you want to impose nuclear war on China, you will be wiped out by nuclear war. If you want to have war, you will get war. If you want to destroy China, you will be destroyed. This is very serious. China's policy is very clear. China will not fire the first shot, but China will not allow you to fire the second shot. China is the only country with hydrogen bomb. And that ICBM can cover every corner of the world. If you want war with the United States of America, there's one thing I can promise you, so help me God. Someone else will raise your sons and daughters. Iran, Russia, China, North Korea, ISIS, Al-Qaeda. They may be watching this right now. Our military should not be mistaken for a cable news gabfest show. We don't care what you look like. We don't care who you voted for, who you worship, what you worship, who you love. It doesn't matter if your dad left you millions when he died or if you knew who your father was. We have been honed into a machine of lethal moving parts that you would be wise to avoid if you know what's good for you. We will not be intimidated. We will not back down. We've seen war. ውድ ቤተሰቦቻችን አዲስ መረጃዎችን ለማግኘት ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።